አስጠልሶኛል ብታይ ደብሮኛል። ምን ሆነሽ? ለምን ስራ በዛብሽ? ሴትዮቱ ትሳደባለች፣ ጨቅጫቃ ናት አይደለም ብቻ ውስጤ ሰሞኑ ዝም ብሎ ጭንቅ ይለኛል ስላንቺ። አላውቅም ምን እንደው ጥያቄ አለ የሆነ ስራ የሚበዛብሽ ወይ ደግሞ ብቻ ግልጽ አልሆነልኝም። ይጨንቀኛል ዝም ብሎ ስላንቺ ሳስብ። ስራማ ቢበዛ ነገር እንዳለ ስራ ቢበዛማ አሪፍ ነው፣ ምንም ችግር የለውም ነበር። እሺ ምንድን ነው ባለ ከድር ጋር ተጣላን። በምን ምክንያት? እኔ እንጃ ዝም ብሎ በቃ አልፈልግሽም አይለኝም መሰለሽ። ቀጠቀጠኝ ትያለሽ እዛኔ እኔ ለራሱ አስጠልቶኝ እያየሽኝ አቦያዴ ዛሬ ውሸታም ከድርማ አልፈልግሽም አይልም እሱማ። እንዴ ሞቶ እኮ ነው የሚወድሽ። እኔ ደግሞ ሌላ ነገር ሆነችብኝ ብዬ ሆነሽ ነው። ሰሞኑን አሁን አውርቼሻለሁ። ሰሞኑን የት አለሁ? ኦንላይን የለሁም። ወይኔ ዚነት የስራሽን ወላሂ ክውን ያልኩት በጣም ከድር ጋር ተጣላን። ከድር አልፈልግሽም ማለት ስትይኝ ነው የተረጋጋሁት። ምክንያቱም አውቃለሁ እንደማይልሽ አይደለ ወንድምሽ ስለሆነ ነው። አይደለም ወላሂ እና እና ከየት አመጣሁት እኔ ታዲያ? ዝም ብዬ የማማረት ይመስልሻለሁ? በቃ ታዩሽ፣ እኔ እህቴ ነሽ ብዬ ነበር የነገርኩሽ። ቻውሽ እና እንደዚህ መላ ስጭኝ። ይልቅንስ ዝም ብለሽ የምር አቃልጂ ወይም ልዝጋው እንዴ? ሀቂቃ ግን ደንግጬ ነበር። እዚህ ናት እንደ የስራሽን የእውነት እኮ ምንድን ልታወራኝ ነው እያልኩ ካድር ስትይ ነው ተረጋጋሁት። አዝናለሁኝ ሙቢ ይላል። አለቀውም የምሬን ነው። እየቀለድኩ አይደለም። አንቺ እየቀለድሽ ነው እንዴ? እኔ እኮ ከምሬ እኮ ነው እያወራሁሽ ያለሁት። ወላሂ እየቀለድሽ ነው የመሰለኝ እኮ እዚህ ናት። እንዴት ብዬ ቀልድ ያለው ምንድን ነው? በዝም ቀል እስኪ እስከ ዛሬ አሁን ቀልድሽ አውቃለሁ? የቀልድ ወሬ አውርቼሽ አውቃለሁ በዚህ ጉዳይ ላይ? አንቺ ልጅ የምርሽ ነው እኮ እየቀለድሽ ነው መስሎኝ ነው። ወላሂ ቀልድ አውርቼሽ ካወቅኩኝ ኦኬ፣ ሁሌ ትቀልድ ያለ አትታመንም ብለሽ ትይ ይሆናል። ወይ ለምን ተጣላችሁ? ምክንያቱ ምንድን ነው? እሺ ቆይ አሁን ልጠይቅሽ። በደንብ ነገርኩሽ እኮ አልፈልግም ያለበት ምክንያት ምንድን ነው? ይሄ ቅሌታም አሁን ነው የምደውልለት። ከምትደውይለት ይልቅ የእህትነት ምክርሽን አሰጭኝም ለኔ። ምክሬንም የምሰጥሽ የሀቢቢ የኔ ውድ ምንድን ነው ምክንያትህ? ንገረኝና አንተን ያስቀየመህን እተወዋለሁ፣ ናፍቀህም እንዲሁ እመጣልሃለሁ። አባቱን ዱንያ እኮ ነው ብለሽ አውቀሽ ወሻሽተሽ ልብልብልብ አድርገሽ ለብልበሽ ጣየው። ደግሞ ሴት ብልጥማ ያለን አራዳ እኮ ናት። አራዳ የምትሆኒው እኮ ሲፈልግሽ ነው። አልፈልግሽም አለኝ እኮ ነው እያልኩሽ ያለሁት። አይሰማም እንዴ? ይሰማል። እና እኮ አልፈልግሽም ያለበት ምክንያት እኮ ነው አንቺ አዋጭው ነሽ። ምክንያቱም ተዘጋግተናል እኮ ውዴ፣ 8 ቀን ምናምን ሆነ። ዋቅሌቴ እንዴት 8 ቀን ዝም አልሽ ግን? አስችሎሽ ለእኔ ታናግሪኝ? የለሽማ ባለፈው ደውዪ ብዬሻል ነበር።
አዎ እና ከዛ ቀን ጀምራችሁ ነው ወላሂ ዜናት ቀልድ እንታየውና ማለት ነው። ወላሂ እኔ ቀልድ መሰለኝ ነው። ሰሞኑን ዝም ብሎ ልቤ ጭንቅ ይላል ስላንቺ ጥፍት ያልሽ ጊዜ አሊመት በቃ ከዚህ በላይ ማውራት አልችልም። የኔ ወድ እያወራሁሽ አንቺ እየቀለድሽ ነው ያለሽው እኮ። እኔ እያልኩሽ ያለሁት እኮ ሀዲያ ምር ተጣላችሁ ከሆነ ምንድን ነው ያተ ብለሽ ቀስ ብለሽ ታትቆጪ ታትጮሂ ጠይቂ። የምትጠይቂው እኮ አንድ ሰው እኮ ሲያወራሽ እኮ ነው። እኛ እኮ ተዘጋግተናል፣ ቆየን ከተዘጋጋን እያልኩሽ እኮ ነው። አይሰማሽም? እኔ ደውልላት እለዋለሁ፣ ይደውልልሻል። በቃ ይሄን ነው የምትይኝ? ደውል ጉድ ታይፈላ ደውልላትና ይቅርታ ጠይቃት እለዋለሁ። ወላሂ እና ወድቄ ተሰብሬያለሁ ደግሞ እግሬ ተደረጁ። አዎ እሱን ሳስብ ወደቅኩ። ኦኬ እና ተሰብርሽ? ተሰብሬያለሁ። እግርሽን? አዎ ዚነት ብታይኝ ማለት ነው ወላሂ ላዚም አልጋ ላይ አነጥፍ ነበረ። ማንጠፉን ትቼ ተወዲህ ላለሁ ዝውር ስር አልተነጠፈም። ጣውላ እየጠረኩ ነዋ፣ ግን ስዞር ዱቄን ነው እንዲያለ ሴትዮቱ ሜካጀት ተቀባባዩ አልጠረኩትም። ድንግርግር አለኝ። አንቺ ዚነት የምርሽን ነው? ምንሽን የተሰበርሽው? እግሬን አልኩሽ እኮ እና ለዛ ነው ደባብሮኛል፣ ሁሉ ነገር አስጠልቶኛል። እያየሽኝ አይደል? የለሁም ኦንላይን የለሁም በቃ ያለሽ ነው። እና ታዲያ እንዴት ነው የማታምንኝ? ምን አውቃለሁ እኔ እንጃ። አሁንማ አመንኩሽ እኮ ተሰበርኩ ስትይኝ። ኧረ እግርሽ ከብር እንኳን አሁን ተመቆጣው ይመጣል። እግርሽ በጣም ተጎድተሻል። እግሬ ድናለሁ እሱ ከታረቀኝ። እሱ ጊዜ ከብር ቀላል ነው፣ ከብር ቀላል ነው ወላሂ። ተጣልታችሁ ከሆነ ወላሂ ቀላል ነገር እኮ ባንቺ ጎርድም ውዴ። ለምንም እየሞከርኩ ማለት ነው። አሳመንሽኝም በመሀል ደግሞ ምንድን ነው ከተፈታ እኮ ብታይ ቪዲዮ ቢሆን ትስቂብኛለሽ።